ይሄ ላምን ያማል የተባለውም ህፃን አደገ ማለት እንዴ? ከመሲ ጋር ተፎካከር። እንዴት በእናት በዚህ ያክል ገምቼ ግምቴ ተገለበጠብኝ እኮ በእናታችሁ ግምቴን እዩት። እና ምን መሰላችሁ በጣም ፋን ነገር ነው እና የሚያስቅ ነው። ነገር ግን ያዩ ምንም ማድረግ አይቻልም። በዘንድሮ የዓለም ዋንጫ ብዙ ነገር እያየ ነው። ሮናልዶም በመጀመሪያው ተሰናብቶ እያለቃቀሰ ወጣ። ምንም ማድረግ አልቻልንም። እንግዲህ ከሱ ጋር ብናለቅስ ምንም ማምጣት ስላልቻልን ተወት። አሁን ደግሞ አርጀንቲና አነሳል ብለን ነበረ። እኔም እንደዛ ነበር አይዲያ የነበረው ቢኮዝ በመሲ ተማምኜ ምናምን አይደለም አውቃለሁ። አሁን ብዙ ወጣቶች እሳት የሆኑ ወጣቶች እየተነሱ ነው ያሉት። ነገር ግን መጀመሪያ አካባቢ የነበረውን እንትን ስታዩ በጣም አርጀንቲና እየተጫወተ ነበር። እንደውም የመጀመሪያውን ሀፍ ብቻ ነው ያየሁት እስከ 45 ደቂቃ ያለውን ነገር ብቻ አየሁኝ። ከዛ እንቅልፍ አልቻልኩም ተኛሁኝና ጠዋት 10 ሰዓት ምናምን ነቅቼ ሳየው በጣም ቃውጥ ነበረ። ተሸነፉ። እንግዲህ ምንም ማድረግ አልቻለንም እና ምንድነው ሄዳችሁ የምታስቀምጡት? የምር አርጀንቲና መሸነፍ ነበረበት። ስፔንም ተጫውቶ ነው ያሸነፈው። በርግጥ እኔ እንትን አለለም የምሬድ ነው። በቃ አሸንፏል። ይችላል እንደ ያማል ይችላል። ጎበዝ ተጫዋች ነው። እኔ በጣም ወድጄዋለሁ እና እንትን እያለ ያለው በዚህ አካሄዱ ከቀጠለ ደግሞ አየዋት እኔ ሜሲ ቦታ ይቀመጣል፣ ቦታ ይቀያየራል። አይ ቲንክ እና በዚህ አጋጣሚ ሜሲንም በጣም ወደዋለሁ። በጣም ጎበዝ ተጫዋች ነውና አመሰግናለሁ። ተጫውቷል። ግን ማታ ፊቱ ተሰውሮብኛል ስላችሁ አላየሁትም፣ ጭራሽ አልታየም። ለምንድን ነው አይታችኋል? ሜዳ ላይ ስመላለስ ምናምን ሜሲ የት ገባ የት ሆኖ ነው ምናምን እኔ እንደውም ላሽ ብሎ ወጣ መሰለኝ። እንዴ ይሄ ልጅ ምን ሆኖ ነው የተሰወረው ምናምን እያልኩኝ ነበረና ለማንኛውም በጣም የሚገርም እንትን ነበረ። ያው ተሸንፏል። ምንም ማድረግ አይቻልም። የሸነፉ ላይክ፣ ሼር፣ ኮሜንት ሀሳባችሁን አስቀምጡ። ሳብስክራይብ ማድረጉ ያው ወደፊት በብዙ ነገር በኳስ ብቻ ሳይሆን በብዙ ነገር እንማማርበታለን። ዩቲዩብ ለኔ ብዙ ነገር ሼር ማድረግበት ነውና ላይክ፣ ሼር፣ ኮሜንት በማድረግ ሳብስክራይብ እያደረጋችሁ ሳፖርት አድርጉኝ ፕሊስ ሄልፕ ሚ እላለሁ። ታንኩ ስለምታደርጉት ድጋፍ